ኦኬ ራቅ በልና አስቀምጥለት አቢ። መልካም አሁን ጥሩ ይታያል። ይታያል። አሁን በመልክ ራሱ እኮ ትመሳሰላላችሁ ጋሽ ተክሌ። በትክክል እቺ አይኑ ላይ ያለችውን አይታታል። አዎ እዚህ ላይ እኮ ፎቶ ለጥፌዋለሁ። እሺ አዎ አይታታል። ላያታለች አትታይም። እዚህ ጋር የአባቴ ማለች እዚህ አካባቢ ላይ ወይ ዘመን። እሺ ወገን እንግዲህ የምታዩት ይሄንን ሪከርድ አንድ ጊዜ እናሰማችሁና እንግዲህ ሚኮ ማይክ አባት ከፎቶግራፍና ከሚዲያ ብቅ ማለት በላይ ነው ብዬ አምናለሁ። ይቅርታ እንደዚህ አይነት ቪዲዮ ሰርቼ አላውቅም፣ ግን አሁን ነገሮች ቦታ እየፈጠሩ እንዳይፈጠሩ የሚፈልጉ ጉዳይ ስላለ ነው። እኔ ህይወቴን በጎዳና ላይ በረሃብ በብርድና ያለ እናት መጣን እያየሁ ነው ያደግኩት። በልጅነቱ እናቴን አጥቼ አሳዳጊ ደጋፊ አጥቼ በየጎዳናው ስንከራተት የኖርኩትን ይህ እውነተኛ የመከራ ህይወት እኔና ፈጣሪ ብቻ ነው የምናውቀው። ዛሬ ብዙ ወጣቶች በየጎዳናው የወደቁ ከፍ ለማለት የሚታገሉትና እንግዲህ የልብ ስብራትም በጣምም ትልቅም ቅሬታ ብዙ ነገር እንደተሰማ ነው የነገርከኝ። የምታዩት ይሄ ሚኮ ማይክ ያለ ቤተሰብና ያለ አባትም ያለ እናትም ነው ጎዳና ላይ ነው ያደግኩት ላለው እንግዲህ አባቱ ነው። የት አካባቢ ሰው ነህ? እኔ እንኳን አውቃለሁ፣ ያው ለህዝቡ እንዲብራራለት። የት አካባቢ ሰው ነህ አንተ? እኔ የእጁ ነኝ፣ ወሎ የእጁ መርሳ ጉርጌሳ። ይሰማል ሚኪ? አሁን ሚኪ ይሄንን ለመናገር እንዴት በዚህ ደረጃ ያ ጎዳና ላይ ነው ያደግኩት ቤተሰብ የለኝም ለማለት ምንድነው ያነሳሳው? ለምንስ ሊክድ ቻለ? በስንት እድሜው ነው ከአንተ ጋር የተለየ? ምናልባት 18 እስከ 20 ባለው አካባቢ ነው። በቃ ሙሉ በሙሉ ከኔ ተለይቶ ያው ማለት ራሱን ቢያንስ መምራት መኪናም ነርቶ ይሁን ጋዜጣ ዙሮም ይሁን እዛ ደረጃ ባይደርስም እንኳን ባልልም እንኳን እስከዚህ ድረስ አንለያይም። በደንብ ስፔሻሊስቱ እስከ 12 14 እስከሚሆን ድረስ ብዙ አብዛኛውን ከኔ ጋር ነው። በብዙ መከራ ላይ አብሬው አሳልፌያለሁ። ሚኪ እኔ ጋር ያሳለፈው ሜቢ እኔ ብቻ አይደለም እሱ እኔ ነኝ የማውቀው ብሏል አይደለ? እኔ ቤተሰብ ወንድም፣ አክስት፣ አጎቶቹ ብቻ ሳይሆኑ ጓደኞቼ ከባቢ እንደዚህ አገር ልበልክ ከምስራቅ እስከ ምዕራብ ማለት የሥራ ባህሪ እንቀሳቃሽ ነው። አብሬው ነበር የምዞረው ሰው ይታወቃል ለማለት ነው። አብዛኛውን እድሜ ከህፃንነቱ ጀምሮ እዚህ ቢያንስ ነፍስ እስከሚያውቅ 7 8 ጡቴን ይጠባ ነበር ህፃን እያለ። ያንን ላያውቀው ይችላል ልጅ ስለሆነ እናቱ እንኳን እሱም ባላነሳውም እናቱ እኔ ጋር በተለያየ ምክንያት በራሳችን ምክንያት ማለት ነው እኔ ጋር አስቀምጠው ነበር ህፃን እያለ 6 ዓመት 4 ዓመት አካባቢ እያለ ጥላው ሄዳ ነበርና ዙሮ እኔ ጋር ወታደር ቤት ነበርኩኝ። እዛ ነው አብሮ እኔ ጋር አብዛኛው ህይወቱን ያሳለፈው። ምሽግ ላይ እዛ ያቺ ብቻ ተበቃለች። ሌላውን እንተውና እዛ ምሽግ ሻቢያ እየተኮሰ አባቴ ሽጉጥህን እኔ ልበለው እያለ ልጆች እየሳቁ ጓደኞቼ እስከዚህ ድረስ ማስታወሻ አለ። ያውቃል እና ልጅ ቃሴም አለ አሁንም መንግስት መከላከያ ውስጥ ያለ አዲስ አበባ እሱ ራሱ አሁን ተናዷል በዚህ ጉዳይ። እኔ ሊያድር ይችላል ማድረግ የምችለውን አቅም ሳላደርግለት ቀርቻለሁ። አሁን ሚኪ እንዲህ ያለው አባትነት እብሩ ይርስ ምንም ይሁን ቆማጣም ይሁን ቆራጣ ደሃም ይሁን ሀብታም አባት ነው። እንደውም ከእናት 9 ወር አርግዛ አጥብታ ደንግጣ ተሰቃይታ እናት ናት አይደል በትልቁ ነገር ለልጅ የሚመስለው። የአባት እንባ ግን መጥፎ ነው ይባላል። አባቴን አንጭ እያለ ነው እናቶችን የሚያስቸግሩ የምንሰማው በሚዲያ በተለያየ ነገር እና እኔ በህይወት ያለው አባቱ እያለን አባት የለም። በረንዳ ቢያድግ እኮ በረንዳ ላይ ቢያድግ እኮ እንደው ቢያንስ ለክብር እንደይሰማቸው ወንድሞቼ
አይው ዛሉ ግማሾቹ አሉ። እና እስኪ ወደዚህ ና ይሄን ደግሞ ያውቀዋል ቢኒ በፎቶ ይኸው ትልቁ ይሄ ነው። አሁን ቴክኒክ የሚያሳይና እንጂ አንተ ባሪያ ማሻአላ አላህ ያሳድግ። እነዚህ በሙሉ ያውቁታል ለማለት ነው። አራቱም ወንድሞቹ ናቸው። 5 ነው። አንደኛው አሁን ወደ ውጭ ወጥቶ ነው ደግሞ የዚህ ተከታይ አሁን የትልቁ እኔ ይሄ ነው ያለው ነገር። እኔ አሁን እቺ ቪዲዮ አውጣው እኔ አሁን ለአንተ ግልጽ ለህዝቡ ግልጽ እንዲሆን አቤት ወሎ እስከ ስንት አንተ ጋር ሆኖ እስከ ስንት ነው ያስተማርከው? እስከ ስንት አስተምረዋል? ደሴ መዋለ ህጻናት እሺ እኔ እስከ 7ኛ ክፍልና 8 እዚህ ተምሯል። ወደ 9 ሲያልፍ ድረስ ከዛ በኋላ ነው ወደ አዲስ አበባ አንተው ነው ያስተማርከው? እሺ አዲስ አበባ ሆኖ እኮ ከኔ ውጪ ነው ደሞዜ ቤት ኪራይ እየከፈልኩ እኔ ቆይ አዲስ አበባው ከመድረስ በፊት እስከ 8 እስከ 9 አስተምረዋል ወሎ ላይ። ወደ አዲስ አበባ ሲሄድ የቤት ኪራይ አንተ ነበር የምከፍልለት? አንተ ነበር ከአዲስ አበባ መጀመሪያ እናቱ ወላጅ እናቱ ሳትሞት በፊት ጀምሮ ማለት ነው። እሷ እያለች ነው የተወሰነ እዚህ ደረጃ መንደፋደፍ የጀመረው ማለት ራሱን መቻል፣ ስራ መስራት። መንጃ ፈቃድ ምን ነኝ ያወጣሁለት ታክሲ መንዳት፣ እንደዚህ ስራ ሲይዝ ነው። እኔም ለእነዚህ ልጆች እየወለድኩ እያስተማርኩ ስለነበረ እሱ ራሱን ቻለ። እንደው መርዳት ላይ ሲደርስ ነው በቃ ያቆም ነው። የተጣላንበትም ምክንያት እንደው ምናልባት ሚኪዋ ይቅር ምለው ምን መሰለህ፣ አንድ ወቅት ላይ መጥቶ የሚበላው የሚጠጣው ሰው ራሱን መርዳት የሚችልበት አቅም ነበረው። ግን መጥቶ ቤት ውጭ ለወጣ ነው ብር ስጠኝ ሲለኝ ቅሬታ የፈጠርንበት ነው። ዱባይ ነው ምናምን ልሄድ ነው። አሁን ሚዲያ ከጀመረ በኋላ ሚዲያ ጀምሯል። ይሄ ማስታወቂያ ምናምን ኢቢኤስ ጋር ምናምን ይሰራ ነበር ጀምሮ ነበር። አድምጦ እሺ። ስለዚህ ያንን ሲለኝ በቃ አሁን እናቱ የእንጀራ እናቱ ልበል የወንድሞቹ እናቱ የወንድሞቹ እሺ በቃ እንደውም ከእናቱ በላይ ናት። ሰፍ ብላ አሁንም እየተቆጣች ነበር። እስካሁን ያለው ነገር መጥቶ ዱባይ ላይ ነው ብሎ እንደፈለገ ይሁን ገንዘብ ጠየቀ ለሄር ነው ብሎ ብር ሲለኝ ያችን እና ፍሪጅና ፍሪጅና ቴሌቪዥን ገዝቻለሁ ለልጆቼ። አዲስ አበባ ነህ ወይስ መርሳ ነህ አንተ አሁን ያለው? አረ እኔ ኮምቦልቻ ነኝ። ኮምቦልቻ ነህ የመጣህ አይደል አንተ ጋር? አዎ። እሺ መጥቶ ገንዘብ ጠየቀ ዱባይ ሊሄድ ነው ብሎ ሲጠይቅ በእጃችን ላይ ብር የለም ከመስሪያ ቤቴ ልበደር እና እስከዛ እንዲህ 2 ወር 3 ወር ጠብቀኝ ከዘመዶችም ልጠይቅና እሰጣለሁ ስለው አይቻልም በቃ እኔ አሁን ነገ መሄድ ያለብኝ ስጠኝና ሲለኝ እናቱ ብቻ ባለቤቴ ማለት ነው በቃ ፍሪጁና ቴሌቪዥኑ ይሸጥ ከሰው የምንፈልግና በቃ እንስጠው ሰው ጠይቀና የሚገዛ ነው። በቁም ገዝቼ ቁሙን ከፍዬ እንኳን ሳልጨርስ እንዴት ብዬ እነዚህ ልጆች ቤት ውስጥ ባዶ ይሆናል። ቴሌቪዥን ልጆች ምን ይመለከቱ ነው? አይሸጥም። ከፈለገ ይጠብቀኝ እንግዲህ መስሪያ ቤት ብድር ልጠይቅ ከወር ደመወዝ የሚቆረጥ ብዬ ስል ጊዜም አልሰጠ አኩርፎ ሄደ። ዋናው ግጭቷ የመቃረን ነው። አባት አልባ የሆነው ከዚህ ተነስቶ ነው። ስለዚህ የዛሬ ስንት ዓመት ነው ይሄን ከጠየቀህ አንተ ጋር? ስንት ዓመት ነው? ስንት ዓመት ይሆናል? 6 ዓመት ይሆናል። 6 7 በቢኒ ነው እንጂ ቢኒማ ትልቅ ነው። ያኔ በዚህ ማለት 7 ዓመት ምናምን 8 ዓመት በቃ ሲያማከሩ እኔ ቁም ነገር ይዤው ስለማላውቅ ደግሞ ከቤተሰብ ፍቅር እኔ እሱ ፍቅር አሁንም አለኝ። በእውነቱ ከሆነ እንደው ሌላ ከርሱ ውጭ እንዳልሆንብህ ችግር የለም። የሚሰማህን ነገር አሁን በደንብ ተናገር። እድል ሰጥቻለሁ። የተሰማህን ነገር በደንብ አድርገህ ዘርዘር አድርገህ እንዴት እንዲያሳደግከው አባትነትህን ስትካድና ጎዳና ላይ